ያብና ሄለን እንግዲህ ትናንትና ያው እንዳያችሁት በአዲስ ቪዲዮ መጥተዋል ማለት ነው። እሱም ደግሞ ያብና ሄለን ታርቀዋል። የመታረቂያ ደግሞ መንስኤ የሆነው ደግሞ የተረገዘው ጽንስ ነው ማለት ነው። እንግዲህ ጋይስ ባለፈው ቀለበት አድርገው ሩም ይዘው አድረው ነበርና ታስታውሳችኋት። ሄለን ማደሪያ ለብሳለች። ማደሪያ ከመንሽፈው ጋውን መንሽፋ ለብሳለች። ከውስጥ ደግሞ የሆነ ማደሪያ ለብሳለች እና ቪዲዮ እንዳለ ምናምን ካሜራ እንዳለ ያስታወሰች አልመሰለኝም፣ አልገመተችም ሁላ ራሱ ማለት ነው። እና ያብን ተሰማችሁት የደስታ ያቀን ነው ዛሬ ደስ ብሎኛል ብሏል። ሄለን ደግሞ በማግስተኛው ቪዲዮ ሰርታ ነበርና ምንም አይነት ንክክነት የለንም ቤተሰብ እንዳታስቡ እንደዛ ብላ ነበር። ዛሬ ደግሞ አርግዣለሁ ብላለች። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እንዴት ዋላችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። እናንተ በያላችሁበት ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ውዶቼ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ሼር በማድረግ አበረታቱኝ። ውዶቼ ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ አበረታቱኝ። ዩቲዩብ አሁንም እይታ ጭራሽ ብዙም ሊወጣልኝ አልቻለም ውዶቼ። መልካምነት ለራስ ነው። ሼር አድርጉልኝ ማለት ነው፣ እንዲሁም ላይክ አድርጉልኝ። እና ምን መሰላችሁ የትናንትና ቪዲዮ በጣም ነው ያሳቀኝ። በዛ ሁሉ ውስጥ መሀል ግን እኔ ያሳዘነኝ ልዑል ነው። ምክንያቱም ሄለንን በሏት ልዩም በሏት ያብን በሉት ሲፈልግ ወደ ሄለን ይሄዳል፣ ሲፈልግ ወደ ልዩ ይሄዳል ማለት ነው። ብቸኛ ሰው ሆኖ እንደ ባይተዋር የሚታየኝ ልዑል ነው። ምክንያቱም ልዑልም የሰማን መሰለኝም። ሲቀጥል እርግዝና ተረግዞ እንዴት ነው መጠጥ ሊጠጣ የሚችለው? መጠጥ ባለፈው ጠጥታ አይታችኋታል አይደል? ልዩ ቤቷ ሄዳ እንዳትደርሻ አጠገባችን ምናምን ብላ ልትነግራት ልታስጠነቅቃት በሄደ ሰዓት ሄለን እዛ ጋር አንድ አቢራ ተሰብስባ እየጠጣች ነበረ። የመስከረም እንትን ሁሉ ይታይባት ነበረ። ነገር ግን እንዴት ነው ይቻላል ወይ? እንኳን አይደለም ጽንስ እንደጸነሳችሁ ያልታወቀ ጽንስ ይቅርና ታውቆ እንኳን መጠጥ አይፈቀድም፣ የማይፈቀድ ነው። ምክንያቱም እኛ ወልደናል እናውቃለን። እና እንዴት ነው ይሄ ነገር የእውነት በዚህ ልክ ነው? እና እናንተኛን ያጃጃላችሁን ወይስ እንዴት አድርጋችሁ ነው የምታስቡን? የእውነት ስራ ነው፣ በእርግጥ እየሰራችሁ ነው፣ እኛም እንሰራለን በምንናገረው ነገር ግን ምንም ቅሬታ እንዳይሰማችሁ ማለት ነው። ሰው እንደ ተከታዮቻችሁ እንደ ደጋፊነታችሁ እኛ ደግሞ እናንተን እንወዳችኋለን፣ እንከተላችኋለን። የራሳችንን የሆነ አስተያየት ደግሞ ሀሳብ እንሰጣለን። የዛን ሰዓት ወታችሁ እንደዚህ ነው ገለመሌ ምናምን ብላችሁ እንዳትናገሩን እኛ ማለት ነው። ሲጀመር እርግዝና እንደዚህ ቀላል አይደለም። ኦኬ ሊሆን ይችላል እርግዝና ወደፊት እንጂ ወደኋላ አይሄድም። የሚቀድመው ወደፊት ነው እየገፋ የሚመጣውና ወደፊት የምናየው ነገር ይሆናል። ግን በመታረቃችን ደስ ብሎኛል። ምክንያቱም እኔ ሁሌም ቢሆን የሄለንን ደስታ ነው የምፈልገው። ምክንያቱም ህይወቷ እንደኔ ህይወት ዝብርቅርቅርቅርቅ ያለ ህይወት ነው እና ዛሬ ትጀምራለች ነገ ታፈርሳለች እና ይሄ ደግሞ በምክንያት ነው ያለ ምክንያት አይደለም። ህይወቶቼ ዝም ብሎ በተደጋጋሚ ሲበላሽ የሆነ ነገር እንዳለ ያስታውቃልና ዞሮ ዞሮ መታረቃቸው ደስ ብሎኛል። እኔ ግን ልዩም እዚህ ጋር እንደ ባጣ ቆይ ናት። ሲፈልግ ወደ ሄለን ይሄዳል፣ ሲፈልግ ወደ ልዩ፣ ከሄለን ሲጣላ ወደ ልዩ ይሄዳል። እና እንደዚህ ሲሆኑ እንዴት ነው ህይወት እስከየት ነው የሚቀጥለው የሚለውን ሳስብ ትንሽ ቀር ይለኛል። እውነት ለመናገር ቢረገዝም ልጅ የእግዚአብሔር ስጦታ ናቸው። ልጅ በድሎ ያድጋል ይባላል እና ልዑልም የሰማል መሰለኝም ልዑልም ከፍቶታል። ደግሞ ያሳቁኝ እኮ እየተያዩ እየተሳሳቁ ነው። ገባችሁ? ስራ የሆነ ፕራንክ እንደሆነ ስራ እየሰሩ እንደሆነ የሚያስታውቀው የሄለንን ዩቲዩብ 100 ሺህ ለማስገባት ነው ይሄ ሁሉ ድራማ እየተሰራ ያለውና እኛም እያወቅን እየገባን እንዳልገባን ሆነን በየዋህነት እንከተላቸዋለን እና እኛም እንሰራለን፣ የራሳችንን ሀሳብ እንሰጣለን። እርግዝና እንደዚህ ቀላል አይደለም። አንደኛ ባህላቸው አይፈቅድም። የሄለን ሀገር ባህል አይፈቅድም። ሳይጋቡ ቀድሞ ልጅ ማርገዝ አይቻልም፣ የማይፈቀድ ነገር ነው። ስለዚህ ተው እንጂ በዚህ ልክማ አታጃጅሉን ጋይስ። የእውነተኛ እኮ በጎች ነን እዛ ጋር እናሂና ውብዬ ለያዝ ለገራጅ አስቸግረው እንዴት ነው ግን ውሸት እንዴት ነው ሊያልሙት? እኔ እኮ አንዳንዴ ግርም ውሸት እንዴት ነው የሚዋሽ ይኮናል? እንደው ይቻላል እንደዚህ? እኔ እንዴት ነው እኔ ሳቄ ነው የሚቀድመኝ። የውሸት ከፊትማ ሰው እንደሚከታተለኝ እንደሚያየኝ ያስብ ከሆነ የምሰራው ሳቅ በሳቅ ሆኜ ነው ነገሮችን ሁሉ አበላሻቸዋለሁ። እና ሄለን ለትወና የእውነት ትመጥናለች። ትወና ብትሰራራለሁ የእውነት ነው የምላቸው። ምክንያቱም አስመስላ ሆና የእውነት አድርጋ ነው የምትሰራውና
ሄሉዬ ይመችሽ። ለማንኛውም ደስታችን እንግዲህ ሄለን አረገዝኩ ብላ እንግዲህ ትናንትና ያው እንዳያችሁ ታርቀዋል። እንግዲህ እኔ ናፈቁኝ ልዩና ልዑል ጋይስ ስታስቡት ዝም ብላችሁ ስትመለከቱት ያ ልዩና ልዑል ፍቅረኛሞች አይመስሏችሁም ጋይስ? እኔ ሳስበው የልዑል ፍቅረኛ እየመሰለችኝ ነው። ለምን በሉ ምን ቀን ነው እስኪ ያብ እኮ ስሟት አያውቅም ጉንጯን እንጂ ታውቃላችሁ። ልዑልና ልዩ ፍቅረኛሞች ናቸው ብዬ ነው የማስበው። ለማንኛውም ሁሉንም ወደፊት የምናየው ይሆናል። ሄልዬ እንግዲህ እንጠብቃለን እንግዲህ ወደፊት ማለት ነው። ሄለንን ያለ ሁሉ ተስፋ ይቁረጥ ማለት ነው። ትናንትና እንዳልክ የሆነ ፖስት አይቼዋለሁ እና እኔ እሷን እወዳለሁ፣ እሷ እሱን ትወዳለች፣ እሱ እሷን ይወዳል ብሎ የሆነ ፖስት አድርጓል። በጣም ውስጥን ይነካልና ዞሮ ዞሮ እንግዲህ ይመቻችሁ ውዶቼ። ላይክ እና